ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን። ሰላም ናችሁ ወይ? ዛሬም እንደተለመደው አዳዲስ ነገሮችን ይዤላችሁ መጥቻለሁ። ያው ሰሞኑን መነጋገሪያ ሆኖ ያለም እኛም እያወራንበት ያለውን ጉዳይ ታውቃላችሁ ቤተሰብ እና ዛሬ ምንድን ነው የተፈጠረው ወደሚለው ጉዳይ አልፍላችኋለሁኝ። ዛሬ ከምትጠብቁት በላይ ነው የተፈጠረው። እኔ ራሱ በዚህ ልክ አላሰብኩም ነበር እውነት ለመናገር። ምንድነው የተፈጠረው? ቤተሰብ አብርሽ ያለበትን ሁኔታ እያያችሁ ነው። በምን አይነት መንገድ እያለፈ እንዳለ በቃ በሁለቱ ራሱን እንኳን መሆን አልቻለም። በዚህ በነሩታ በዚህ ደግሞ በወንድሞቹና በእህቶቹ ሆኖ በጣም አጣብቂኝ ውስጥ ነው ያለው። ይሄን ሁሉ ሲፈጠርም የሆነ ያህልም ሊረዳው ሞክሯል። በእርግጥ እነ ቡዜ አልረዱትም ማለት አይደለም። ነገር ግን እነሱ ዝም ብለው ያወራሉ ምናምን ምናምን። ዳኒ በፈጠረው የተወሰነች መላ እንኳን ነገሮች እየተስተካከሉ ሄደዋል። ይሄ ልጅ ደህና እንዳልሆነ ይታወቃል፣ የሆነ ነገር እንደሆነ ይታወቃል። ለዛም ነው በዚህ ልክ እንደዚህ እየሆነ ያለው። ነገር ግን ይህን የሚረዳለት አካል አላገኘም። እሱን ከመረዳት አልፎ እነሱ እየፈለጉ ያሉት ሩታ ጋ ሆነ ኦር ሄርሜላ ጋ ሆነ የሚለው ነገር ነው። ሊያሳስብ የሚገባው ግን እሱ አይደለም። እና ይህንንም ስላየች ሄርሜላ እንትን ልትል ትችላለች። ቤተሰብ ሄርሜላ ይዛ አብርሽን ይዛ ወደ ጸበል ልትሄድ ትችላለች። በቃ የሚያስፈልገው ነገርም ይሄ ነበረ። ምክንያቱም ይሄ ልጅ የሚያወራለት አይደለም የሚፈልገው። ቤተሰብ በቃ የሆነ ነገር እንደሆነ ግልጽ ነው። አብርሽ በራሱ እንደዚህ አይነት እዚህ ጋር ፐርፐዙ ቤተሰብ ከሄርሜላ ጋር ሆነ ከሩታ ጋር ሆነ አይደለም፣ የእሱ ደህና መሆን ነው እዚህ ጋር የሚቀድመው። የሰው ልጅ ደህና መሆን ነው። እስከ ሞት ደረጃ ሊደርስም ነበር እኮ ይሄንን ልጅ አይተነዋል። ስለዚህ ጸበል ይዛው ሄደች ከነሱ ተደብቃ። ምክንያቱም እነሱ ካዩ ደህና ነው እያሉ ያሉት ምንም ሊያደርጉ እንደማይችሉ እየታየ ነው። አይደለም እንዴ? ደህና ነው ምንም አልሆነም ብሎ የሚያምንን ሰው ምንም ወደ መፍትሄ ሊሄድ አይችልም። ስለዚህ እዚህ ጋር ሄርሜላ በጣም ትክክል ነገር ነው ያደረገችው። እነ ዳኒ በጣም ትክክል ነገር ነው ያደረጉት። ይሄ ሰው እርዳታ ያስፈልገዋል። በቃ ይሄ ሰው አይደለም የነሱ የሌላ አካል እንኳን እርዳታ የሚያስፈልገው ሰው ነው። በዚሁም ረዳችው። በቃ ሌላ ነገር ሁሉ እንደ ሰውኛ እንኳን የሚታሰብ ነገር ነው ይሄ ቤተሰብ እና ጸበል ይዛው ሄዳለች። በጣም ደስ የሚል ነገር ነው። ነገር ግን ለምንድን ነው እነሱ ደስ ያላላቸው? እሱ ጸበል በመሄዱ ምንድን ነው የሚጎልባቸው? እንዴ ሜሪ ማነች እንዴ? እሱ ሲታመም እሱ የሆነ ነገር ሆነ ሲባል የት ነበረች? አሁን መታ እዚህ ያዙኝ ልቀቁኝ የምትለው እንዴ የት ነበረች? ለሱ የምር የምታስብ ለሱ የምትቆረቆሩለት ከሆነ በትክክለኛው አትፈርድም ነበር ቤተሰብ? አሁን መታ ዳኒ ላይ የምትጮኸው እሷ ማን ስለሆነች ነው? ዳኒ ነው በዚህን ሰዓት ሰው ሆኖ ተገኝቶ ትክክለኛውን ነገር እያደረገ ያለው በነገራችን ላይ። ስለዚህ ማንም ምንም ዳኒ ላይ የመጮህ መብት የለውም። በቃ የጓደኝነቱን እያደረገ ያለው እሱ ነው። በሱ ጥንካሬ ነው እዚህ ደረጃም የተደረሰው። ትክክል ነገር ነው እያደረጉ ያሉት። በቃ በዚሁ ከተቀጠለ እሱም ወደ ራሱ ተመልሶ መምረጥ ያለበትን አካል ይመርጣል እና በጣም ደስ የሚል ነገር ነው። በዚህ እንትን አትበሉ በቃ ምንም ምክንያቱም ምንም የሚቀነስባችሁ ነገር የለም። እሱ ደህና ሆኖ ቢመጣ አይ ቲንክ የእነሱ ፍራቻ ምንድን ነው? የሩታም ሆነ የኤፍሬም ፍራቻቸው ምንድን ነው? አብርሽ ወደ ራሱ ከተመለሰ ማንም መምረጥ እንዳለበት ያውቃል። በነገራችን ላይ ለዛ ነው እንደዚህ የሆኑ ያሉት። ምክንያቱም ደህና በነበረበት ሰዓት ነው ሄርሜላን የመረጣት። ህይወቱን ያውቃል። በቃ እንደዚህ ከመሆኑ በፊት እንደዚህ ራሱ ከማሰቡ ራሱ ከመወሰኑ በፊት መምረጥ ያለበትን አካል ያውቃልና በዛ ፍራቻቸው ይሄ ነው። በቃ ቤተሰብ ወደ ራሱ ከተመለሰ ሄርሜላን እንደሚመርጥ ያውቃል። እሱ ከተመቸው ይምረጥ እንዴ! ምን አሳስባችሁ? እሱን ከሆነ የምትፈልጉት እሱ የተመቸውን አካል መምረጥ ይችላል። በዚህ ልክ ሊያሳስብ የሚገባ ጉዳይ አይደለም። እና ቤተሰብ ዛሬ የተፈጠሩት ነገሮች እነኝ ናቸው።